ናስጥልን የተከበራችሁ የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃ ይቀርብ ያለው በቅድሚያም አርዕስተ መረጃዎቹን ላስቀድም። ማስተር አብነት ስላጋጠመው ጤና እክል ምን አለ? በሶሻል ሚዲያ ላይ አሳዛኝ ዜና የመጨረሻ ንዛዜ እየተባለ በስፋት እየተነገረ ያለው የጤና ሁኔታስ እውነት ነው ወይ? ዝርዝሩን ከታማኝ ምንጮቻችን ወደ እናንተ እናደርሳለን። በሌላ መረጃ በብራዚል አንዲት እናት የወሊድ መከላከያ ጥቅማ እያለች አስገራሚ ሕፃን መውለዷ ተሰምቷል። ይህ እንዴት ሊሆን ቻለ? ግርምትን የፈጠረው ክስተት ምንድነው? የምትሰሙት ይሆናል። በማስከተል በኢትዮጵያ በጉብኝት ላይ ስለሚገኙት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለየት ያሉ እውነታዎች የሚሉትና ጠቅላይ ሚኒስትር ሞዲ በተወካዮች ምክር ቤት ምን ተናገሩ? በስፋት ዝርዝሩን ይዘናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አዳዲስ መረጃ በፍጥነት ወደ እርስዎ እንዲደርሶ ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ፣ የደውል ምልክቷን መጫን፣ ቪዲዮን ላይክ፣ ሼር ማድረጉን አይዘንጉ። ሐሳብ አስተያየቶን ኮሜንት ሴክሽን ላይ ያስፍሩ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያ ማስተር አብነት ስላጋጠመው ጤና እክል ምን አለ? ማስተር አብነት በዚህ ሰዓት የገንዘብ እርዳታ አያስፈልገኝም፣ በዚህ ሰዓት የሚያስፈልገኝ ጸሎት ብቻ ነው ብሏል። በበጎ አድራጎቱ ስራው የሚታወቀውና በሚሊዮኖች የሚቆጠሩ ተከታዮች ያሉት ማስተር አብነት ከበደ የብዙዎችን እንባ ሲያብስ ከቆየም በኋላ አሁን ራሱ ባልታወቀ ከባድ ህመም የተሰቃየ መሆኑን ይፋ አድርጓል። ማስተር አብነት መታመሜን ሰምታችሁ ብዙ ሰዎች የተጨነቃችሁ እንደሆነ ሰምቻለሁ። መታመሜን የነገርኳችሁ እንድትጨነቁ ሳይሆን እንድትጸልዩልኝ ነው ብሏል። ከአዲስ ሚዲያ ኔትወርክ ጋር በነበረኝ ቆይታ መታመሜን ጋዜጠኛው በድንገት ሲጠይቀኝ ነግሬዋለሁ ያለው ማስተር አብነት አሁንም ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ ሲል ጠይቋል። የህመሙ መንስኤ ጎፋ በመሬት ናዳ ምክንያት የተጎዱ ወገኖችን ለማገዝ በሄደበት ወቅት እንደጀመረውና 1 ዓመት ከ5 ወር ያህል ጊዜ ከህመሙ ጋር መቆየቱን የተናገረው ማስተር አብነት አሁን ላይ የህክምና ክትትል እያደረገ ሲሆን በቀጣይም ከሀገር ውጭ ሄዶ በቂ ህክምና ለማግኘት በዝግጅት ላይ መሆኑን በራሱ ማህበራዊ ትስስር ገጹ ላይ በለቀቀው ቪዲዮ ገልጿል። በዚህ ሰዓት ላይ ለኔ የሚያስፈልገኝ ህክምና ብቻ ሳይሆን የኢትዮጵያ እናቶች፣ አባቶች፣ ወጣቶች ጸሎት ነው ብሏል። ከሀገር ውጭ ለህክምና እስከሚሄድ ድረስም ታመው አልጋ ላይ ያሉ ወገኖችን እያሳከሙ እንደሚቆይ ተናግሯል። ማስተር አብነት ከሰዓታት በፊት በድጋሚ በማህበራዊ ትስስር ገጹ ባሰራጨው ቪዲዮ ላይ ባስተላለፈው መልእክትም የገንዘብ እርዳታ እንደማያስፈልገው ተናግሯል። ማስተር አብነት በመልእክቱ በጣም የምትወዱኝ ከሆነ በጣም የምትጨነቁልኝም ከሆነ ለኔ በዚህ ሰዓት የገንዘብ እርዳታ አያስፈልገኝም። በዚህ ሰዓት የሚያስፈልገኝ ጸሎት ብቻ ነው። ከዚህ ውጪ ግን ሌላ ነገር የሚደረግ ከሆነ ሌላ ህመም እንደምታመምባችሁ በደንብ እንድትረዱልኝ እፈልጋለሁ ብሏል። ወደሚቀጥለው ሌላ መረጃ ሳልፍ በብራዚል አንዲት እናት የወሊድ መከላከያ ተጠቅማ እያለች አስገራሚ ሕፃን ተወለደ። በብራዚል ጎያስ ግዛት ውስጥ የሚገኝ አንድ ሆስፒታል ለየት ያለና ዓለምን ያስገረመ ክስተት አስተናግዷል። ማቴዎስ ገብርኤል የተባለ አዲስ የተወለደ ሕፃን እናቱ እርግዝና ለመከላከል በማዕፀኗ ውስጥ አኑራው የነበረውን አዩዲ የተሰኘ የወሊድ መከላከያ በትንሽ እጁ ጨብጦ መወለዱ ከፍተኛ መነጋገሪያ ሆኗል። የሕፃኑ እናት ኩዊዲ አራውጆ ዲ ኦሊቬራ መከላከያ ወይም ደግሞ አዩዲ ለ2 ዓመታት ያህል ስትጠቀም የቆየች ቢሆንም ባልጠበቀ ሁኔታ ማርገዟን አውቃለች። በወቅቱ ሐኪሞች መከላከያውን ለማውጣት መሞከር በእርግዝና ላይ አደጋ ሊያመጣ ስለሚችል ሳይወጣ እንደቆየ ወስነው ነበር። ይሁን እንጂ ሕፃኑ ሲወለድ መከላከያውን በእጁ ይዞ መውጣቱ የህክምና ባለሙያዎችን ጭምር አስደምሟል። በኔሮፖሊስ የሚገኘው የሳግራዶ ኮራሳው ዲ ጀሱስ ሆስፒታል የህክምና ባለሙያዎች እንደገለጹት ምንም እንኳን እንዲህ ያሉ የወሊድ መከላከያዎች እስከ 99 በመቶ አስተማማኝ ቢሆኑም አልፎ አልፎ መከላከያው ካለበት ቦታ ሲንቀሳቀስ እርግዝና ሊከሰት እንደሚችል ገልጿል። ሕፃኑ መከላከያውን ይዞ የሚያሳይ ምስል በማህበራዊ ሚዲያ ላይ በስፋት የተሰራጨም ሲሆን ብዙዎቹ ታጋይ ሕፃን እና አሸናፊ በሚል ስሞች እየጠሩት ይገኛሉ። በአሁኑ ወቅትም እናትየውና ሕፃኑ ማቴዎስ በጥሩ ጤንነት ላይ እንደሚገኙ ታውቋል። ይህ ክስተት ምን አይነት የወሊድ መከላከያ 100% አስተማማኝ ላይሆን እንደሚችል ትልቅ ማሳያ መሆኑን የዘርፉ ባለሙያዎች እየገለጹ ይገኛሉ። ክቡራን አድማጮች፣ እናንተስ በዚህ ዙሪያ የተሰማዎትን ሐሳብ አስተያየት ኮሜንት ሴክሽን ላይ ያስፍሩ። ወደሚቀጥለው ሌላ መረጃ አልፋለሁ። በኢትዮጵያ ይፋዊ ጉብኝት እያደረጉ ያሉት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሁለት ሀገራት ዘርፈ ብዙ ግንኙነቶች ላይ ውይይት በማድረግ አዲስ የትብብር ስምምነቶችን መፈራረማቸው ተዘግቧል። በተጨማሪም ጠቅላይ ሚኒስትር ሞዲ ረቡዕ ታህሳስ 8 2018 ዓ.ም በህዝብ ተወካዮች ምክር ቤት ተገኝተው በህዝብ ተወካዮችና በፌዴሬሽን ምክር ቤት አባላት
የጋራ ስብሰባ ላይ ብሔራዊ ቴሌቪዥኑ ላይ በቀጥታ ያልተላለፈ ንግግርን አድርጓል። በዓለም ሀገራት የምጣኔ ሀብት ደረጃ ላይ አሜሪካ፣ ቻይና፣ ጀርመን እና ጃፓን ተከትላ በአምስተኛ ደረጃ ላይ የምትገኘውና በህዝብ ብዛት የዓለማችን ቀዳሚ አገር የሆነችው ህንድ 15ኛው ጠቅላይ ሚኒስትር የሆኑት ናሬንድራ ሞዲ ማን ናቸው? ለየት ያለ የሚያደርጓቸው እውነታዎች የትኞቹ ናቸው? የሚለውን መረጃ እንድታደምጡ ጋበዝኩ። ከህንዷ ጉጅራት ግዛት ከዝቅተኛ ደረጃ ተነስተው በዓለም ታላቅ ምጣኔ ሀብት ካላቸው ሀገራት መካከል አንዷን ለረጅም ጊዜ ለመምራት ችለዋል። ሞዲ ወደ ፖለቲካው ዓለም የገቡት ገና በለጋ የወጣትነት ዕድሜያቸው በሃያዎቹ መጀመሪያ ላይም ሲሆን በኃይሉ የሂንዲ ብሔርተኛ ፓርቲ ባህራቲያ ጃናት ፓርቲ ወይም ደግሞ BHP ውስጥ በተለያዩ የኃላፊነት ደረጃዎች ውስጥ አልፏል። በአውሮፓውያኑ 2001 የጉጅራት ግዛት ዋና አስተዳዳሪ፣ በ2014 የህንድ ጠቅላይ ሚኒስትር በመሆን ከፍተኛ ስልጣን ጨብጧል። ከ10 ዓመታት በላይ በመሪነት ስልጣን ላይ የቆዩት ሞዲ በህዝብ ዘንድ ያላቸው ተቀባይነት ከጊዜ ወደ ጊዜ በመጨመሩ ለሶስተኛ የስልጣን ዘመን ባለፈው ዓመት በተካሄደ ምርጫ አሸንፏል። ጠቅላይ ሚኒስትር ሞዲ በህንድ ውስጥ ያላቸው ተቀባይነት በተለይም በሂንዶች መካከል ከፍተኛም ሲሆን ድጋፋቸውን ለማጠናከር የሂንዱ እምነት ቤተ መቅደሶችን ይጎበኛሉ። የህንድ የሙስሊም እምነት ተከታይ ቡድኖች ግን በሞዲ የስልጣን ዘመን በአገሪቱ አድሎና ጥቃት በተደጋጋሚ እንደሚገጥማቸውና አንድ ሁለተኛ ጊዜ እንደሚኖሩ ቅሬታ ቢያሰሙም ገዢው ፓርቲ ግን ይህን ያስተባብላል። ናሬንድራ ሞዲ የሚከተሉት ፖሊሲ አገራቸው ከሁሉም ሀያላን ሀገራት ጋር በጋራ ጥቅም ላይ የተመሰረተ ግንኙነት እንዲኖራት ማድረግ ነው። በዚህም ከአሜሪካ፣ ከአውሮፓ እና ከሩሲያ ጋር የጠበቀ ግንኙነትን መፍጠር ችሏል። በዓለም አቀፍ መድረክ ላይ ያላቸው ተደማጭነትም ከፍተኛ ሲሆን የአፍሪካ፣ የኤስያና ሌሎች በልማት ላይ ያሉ ሀገራት ጉዳዮችን አንስተው ይከራከራሉ። በተለይ በ2023 የህንድ በዓለም አቀፍ መድረክ ላይ ያላቸው ተደማጭነትም ከፍተኛ ሲሆን የአፍሪካ፣ የኤስያና የሌሎች በልማት ላይ ያሉ አገራት ጉዳዮችን አንስተው ይከራከራሉ። በተለይ በ2023 ህንድ ባስተናገደችው የቡድናዊ ጉባኤ ላይ በማደግ ያሉ አገራት ድምፅን በማሰማት በዓለም መድረክ አድናቆትን አግኝቷል። ምንም እንኳን እየጨመረ ባለው የስራ አጦች ቁጥርና የዋጋ ንረት ምክንያት ትችት ቢገጥማቸው ጠቅላይ ሚኒስትር በህንድ ውስጥ ልማትን በማስፋፋትና በህዝባዊ መድረኮች ላይ በመገኘት ተወዳጅነት በማትረፋቸው እርሳቸው በተደጋጋሚ ከመመረጣቸው በተጨማሪም የፓርቲያቸው ተወዳጅነት ጨምረዋል። ስለ ሞዲ ለየት ያሉ እውነታዎች ሞዲ በእርሳቸው ዕድሜ ላይ ሳሉ ለአጭር ጊዜ ከሀገር የሚዘዋወሩ መነኩሴ ነበሩ። ለ2 ዓመታት ወደ ተለያዩ የህንድ ግዛቶች መዘዋወር የተለያዩ ባህሎችና ታዋቂ የሂንዱ ቤተ መቅደሶችን ለማወቅም ችሏል። በቤተሰቦቻቸው አመቻችነት በአፍላ ዕድሜያቸው በአውሮፓውያኑ 1968 ከጃሾዴቤን ሞዲ ጋር ጋብቻ መስርቷል። ብዙም ስለ ትዳር ሕይወታቸው የማይናገሩት ጠቅላይ ሚኒስትሩ ልጆች ያሏቸውን ባለፈው ዓመት ምርጫ ወቅት ልጆች የሉንም፣ ለእናንተ ልጆች ነው እየሰራን ያለ ነው ማለትም በይፋ ተናግረዋል። በአውሮፓውያኑ 1970ዎቹ የህንዱ ጠቅላይ ሚኒስትር የነበሩት ኢንዲራ ጋንዲ በመላው አገሪቱ የአስቸኳይ ጊዜ አዋጅን ደንግገው የሞዲ ድርጅትን በማገድ በርካታ ተሳታፊዎችን ሲያስሩ ሞዲ የሲክ መነኩሴ መስለው ከስራ አምልጧል። ጠቅላይ ሚኒስትር ናሬንድራ ሞዲ ከፖለቲካ ባሻገር በርካታ መጽሐፍ ያላቸው ደራሲ ሲሆኑ በጉጅራት ቋንቋ የስነ ግጥም ስብስቦችን አሳትመዋል። ሞዲ በሚከተሉት የጾም ስርዓት የሚታወቁ ሲሆን በአንዳንድ ወቅቶችም ሙሉ በሙሉ ለ9 ቀናት ራሳቸውን ከምግብ አቅበው ትኩስ ውሃ ብቻ መጠጣት እንደሚጾሙ ይነገራል። እንዲሁም ለ4 ወራት በሚቆየው የጾም ወቅትም በአንድ ጊዜ በመመገብ በመጾም ይታወቃሉ። ከ10 ዓመታት በላይ በህንድ ጠቅላይ ሚኒስትርነት መንበር ላይ ያሉት ጠቅላይ ሚኒስትር ሞዲ እስካሁን አንድም ጊዜ ጋዜጣዊ መግለጫ ሰጥተው አያውቁም። ነገር ግን በጥንቃቄ የተዘጋጁ ጥቂት ቃለ ምልልስን ሰጥቷል። ናሬንድራ ሞዲ የተወለዱት በአውሮፓውያኑ መስከረም ወር ላይ በ1950 ሲሆን ህንድ ነፃ ከወጣች በኋላ ተወልደው የመሪነትን ስልጣን የያዙ የመጀመሪያው መሪ ናቸው። ቀደምቶቹ ጠቅላይ ሚኒስትሮች በሙሉ የተወለዱት ህንድ በብሪታንያ ቅኝ ግዛት ስር ሳለች ነው። ለገጽታቸው ጠንቃቃ መሆናቸው የሚነገርላቸው ሞዲ በህዝብ ዘንድ ያላቸው ገጽታ በጥንቃቄ መቅረጽ የቻሉ ናቸው። ከአለባበስ አንጻር በትውልድ አካባቢያቸው የሚታወቀው ባህላዊ ልብስ የሚያዘወትሩ ሲሆን ፎቶቸው በሰፊው ህንድ ውስጥ ከግዙፍ የማስታወቂያ ሰሌዳዎች እስከ ኮቪድ ክትባት የማይታይበት ቦታ የለም። ጠቅላይ ሚኒስትር ሞዲ በተወካዮች ምክር ቤት ምን ተናገሩ? ለይፋ የሥራ ጉብኝት በኢትዮጵያ የሚገኙት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በህዝብ ተወካዮች ምክር ቤት ተገኝተው ለህዝብ እንደራሴዎች ንግግርን አድርጓል። ሞዲ ረቡዕ ታኅሳስ 8 2018 ዓ.ም ለፌዴሬሽንና ለህዝብ ተወካዮች ምክር ቤት አባላት ባደረጉትም ንግግር ሁለቱ ሀገራት ያላቸውን ታሪካዊ ግንኙነት በማንሳትም አድንቋል።
በመካከላችሁ ስገኝ ታላቅ ደስታ ይሰማኛል። እዚህ በኢትዮጵያ የአንበሶች ምድር በመገኘቴ ትልቅ ኩራት ይሰማኛልም ብለዋል። በ1.4 ቢሊዮን ህንዳውያን ስም የወዳጅነት የመልካም ምኞትና የወንድማማችነት ሰላምታይን አቀርብላችኋለሁ ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ባደረጉት በዚህ ንግግር በህንድና በኢትዮጵያ መካከል ያለው ዘላቂ ትስስር ጠንካራነትን ገልጿል። ጠቅላይ ሚኒስትሩ በኢትዮጵያ ድር ቢያብር አንበሳ ያስር የሚል አባባል እንዳለ ተነግሮኛል። በህንድ ደግሞ ልቦች የሚያበሩ ከሆነ ተራራ መግፋት ይችላሉ የሚል አባባል አለን። እውነትም አብሮነት ጥንካሬ ነው፣ ትብብር ኃይል ነው ብሏል። ዛሬ በዓለም በደቡባዊ ክፍል ያለው ህዝብ እንደ ጥንታዊ ስልጣኔ ባለቤት እንደ ወዳጅ ኢትዮጵያና ህንድ በጋራ ይቆማሉ ሲሉ በሁለቱ ሀገራት መካከል ያለውን ትብብር ጠቅሷል። የህንድ ኩባንያዎች ከ5 ቢሊዮን ዶላር በላይ በኢትዮጵያ ውስጥ መዋለ ንዋያቸው ማፍሰሳቸውን የጠቀሱት ጠቅላይ ሚኒስትሩ በጨርቃጨርቅ፣ በማኒፋክቸሪንግ፣ በግብርና፣ በጤናና በሌሎችም ዘርፎች ላይ ተሰማርተው እንደሚገኙ አክለዋል። የህንድ ኩባንያዎች ከየትኛውም የውጭ ባለሀብት በበለጠ በኢትዮጵያ ውስጥ ሀብታቸውን እያፈሰሱ መሆናቸውን ጠቅላይ ሚኒስትሩ ጠቅሰው ከ75000 በላይ ለሚሆኑ ሰዎች የስራ ዕድል መፍጠራቸውን ጠቅሰዋል። የሁለቱ ሀገራት ግንኙነት በሁለትዮሽ ግንኙነት ወደ ስትራቴጂክ አጋርነት ከፍ ማለቱ የተናገሩት ጠቅላይ ሚኒስትር ሞዲ ይህ በቴክኖሎጂ፣ በፈጠራ፣ በማዕድንና በአረንጓዴ ኢኮኖሚ መስኮች በሚደረግ ትብብር እንዲሁም አጋርነት እንደሚገለጽ ተናግሯል። በኢትዮጵያና በህንድ መካከል ያለው ሁለንተናዊ ትብብር ተጠናክሮ ይቀጥላል ሲሉ የተናገሩት ጠቅላይ ሚኒስትር ሞዲ አገራቸው የምታደርገውን ድጋፍ ለማጠናከርም ያላቸውን ዝግጁነት ገልጿል። በቴክኖሎጂ ሽግግር፣ በሳይበር ደህንነት፣ በአቅም ግንባታ፣ በግብርና፣ በትምህርት፣ በጤና ላይ በትብብር ለመስራት ዝግጁ መሆናቸውን ተናግሯል። ሁለቱ ሀገራት ስለሚጋሯቸው ታሪኮች፣ ቅርሶችና ፍላጎቶች ያነሱት ጠቅላይ ሚኒስትር ናሬንድራ ሞዲ በህንድና በኢትዮጵያ ህዝብ መዝሙር ውስጥ አገር በእናት መመሰሏን በማንሳት ያለውን መመሳሰል አስረድቷል። ይህም የኩራት ምንጭና ለአገር ያለ ኃላፊነትን ያሳያል ሲሉም አክሏል። ይህን ዲጂታል መሰረት ልማቶች በአገሪቱ ያለውን አገልግሎት አሰጣጥና አቅርቦት ማዘመናቸውን ማንሳት ለኢትዮጵያ ይህንን ልምዳቸውን ለማካፈል ዝግጁ መሆናቸውን ጠቅሷል። ጠቅላይ ሚኒስትር ሞዲ ከጠቅላይ ሚኒስትር ዶክተር አብይ አህመድ የክብር ኒሻን እንደተሸለሙም ተገልጿል። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ፣ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።